ያንተን ትክክለኛ ዋጋ የሚነግርህ 3 ቦታ ስትሄድ ነው። አንደኛ እና ዋነኛው መቃብርን አስብ። መቃብር ቦታ ዝም ብለህ ቪዚት አድርግ እስኪ አንድ ቀን አፈር እንደሆንክ ይገባል። የህይወትህ ዋጋ በህይወት የመኖርህን ዋጋ በደንብ ታውቀዋለህ። በመቆምህ ህይወት ስላለ ልታመሰግን ይገባል። የህይወት ትርጉም የሚገባህ መቃብር ቦታ ስትሄድ ነው። ሁለተኛው ሐኪም ቤት ሂድ። አልጋ ላይ የተኛ ሰው የጤናህ ዋጋ በጤና የመቆየትህ ዋጋ ትልቅ ቫልዩ የምትሰጠው ሆስፒታል ስትሄድ ነው። የተኙ ሰዎችን በኦክሲጅን ሲተነፍሱ ኦር በተለያየ ህክምና ሂደት ውስጥ ያሉትን ሰዎች ስታይ ጤናህን እጅግ በጣም አመስግነህ ለራስ ትልቅ ቫልዩ ትሰጣለህ። መቃብር ቦታ ሄድክ ኤንድ ሆስፒታል ሄድክ ለራስ ትልቅ ቫልዩ ትሰጣለህ። ሶስተኛውና ዋነኛው እስር ቤት ያሉትን ሰዎች አስብ ኦር ሄደህ ጠይቃቸው። እስር ላይ ያለ ሰው የነፃነትን ዋጋ ምን ያክል አጥብቆ እንደሚሻ እዩት። እና እናንተ አሁን በነፃነት የፈለጋችሁን ይህን ቪዲዮ ከማየት ጀምሮ በነፃነት ወጣችሁ በመግባታችሁ ብቻ ልታመሰግኑ ይገባል። እነኚህን 3 ነገሮች ሁሌም ማሰብ ያስፈልጋል። መቃብር፣ ሆስፒታል የተኛን ሰው እንዲሁም የታሰረን ሰው። እነኚህን 3 ሰዎች ባይምሯችሁ እየሳላችሁ ከተንቀሳቀሳችሁ ለቢዝነሳችሁ፣ ለስራችሁ፣ ለቤተሰባችሁ፣ ለጤናችሁ፣ ለሁሉ ነገር ቫልዩ ማድረግ ትጀምራላችሁ። እነኚህን 3 ቦታዎች ሁሌም በህሊናችሁ እያሰባችሁ ተንቀሳቀሱ። ያን ጊዜ የናንተ ቫልዩ የናንተ ከፈጣሪ የተሰጣችሁ ትልቅ ጸጋ ይገለጽላችኋል ብዬ አምናለሁ። ለማመስገን እነኚህን 3 ነገሮች ብቻ ማሰብ በቂ ነው ብዬ አምናለሁ። እርግጠኝነት ቁም ነገር ፈልጋችሁ ነው እዚህ የዩቲዩብ ቻናል ላይ የመጣችሁት። ሰብስክራይብ ሳታደርጉ እንዳትወጡ። በቀጣይ በአዲስ ቪዲዮ መጣለሁ። ቴንኪው